ሰላም ጤና ይስጥልን የቻናሌ ቤተሰቦች እንደምን አላችሁ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ። እንግዲህ ዛሬ እንደተለመደው ጥሩ ቪዲዮዎችን ይዤ መጥቻለሁ። እስከ ፍጻሜው ድረስ አብራችሁ እንድትቆዩ እየጋበዝኩኝ፣ ለቻናሉ ግን አዲስ የሆናችሁ ቻናሉን ዕፀ ሕይወት ሚዲያን ሰብስክራይብ፣ ላይክ፣ ኮሜንት እያደረጋችሁ እንድታልፉ አሳስባለሁ። እንዲሁም ደግሞ ቪዲዮውን ከወዳችሁት ለሌሎች እንዲደርስ ሼር እያደረጋችሁ ላይክ፣ ኮሜንት እያደረጋችሁ እንድታልፉ አሳስባለሁ። ቀጥታ ወደ አባታችን ወደዚህ ቪዲዮ ወስዳችኋለሁ። ይህን አይተን እንመለስ። ጸሎት ዋናው አጥር ነው። ቢሰለቻችሁም ባይጥማችሁም ቢመራችሁም እንቅልፍ ቢላችሁም ሐሳባችሁ ቢበተንም ምን ቢልም እንደውም አንዳንድ ጊዜ ደና ውለን ደና ያደርነው ሰዎች የጸሎት መጽሐፉን ስንይዘው ኃጢአቶቻችን ሁሉ እንደ መስታወት ይመጣሉ፣ ይዋጉናል። ዝም ብለን እናንብበው፣ ግድ የላችሁም። የእግዚአብሔር ቃል ቅቤ ነው አይደለም የሚሉ አባቶቻችን። ቅቤ ስለ ቅቤ ብትማርም ባትማርም ከተቀባው ምንድን ነው ያለዝብሃል። ጸሎቱ ቢገባህም ባይገባህም ከጸለይከው ልቡናህን ማለዘቡ ረዴት ማሳደሩ አይቀርም። ስለዚህ የእግዚአብሔር ሰዎች እንጸልይ። ዲያብሎስ እጅና እግራችንን ካላሰረ የእኛን ጸጋ መውሰድ አይችልም። የሚወስደው መጀመሪያ እንዳንጸልይ ማሰልቸት፣ ማፏሸግ፣ እንቅልፍ ማለት፣ እንባ ጦሽ ማድረግ፣ እግርን ማሻረብ፣ ማቅመድመድ፣ ስቅት ማድረግ፣ ቅንድብን ማክበድ፣ ሐሳብን አምጥቶ ልብን በሙሉ ክፍልፍል አድርጎ መጨረስ ሰልችቶ እንድናቆመው ነው። አጥሩን አፈረሰ ማለት። ከዚያ በኋላስ እንደፈለገ ሀብታችን እየወሰደ መሸጥ፣ ጸጋችን በሙሉ ማባከን፣ እኛን ማጥፋት ይችላል። ስለዚህ የእግዚአብሔር ሰዎች ከምንም በፊት ለጸሎት ቅድሚያ ነስ። እውነት ነው። እንግዲህ አባታችን እንደሰማችኋቸው ነውና ለጸሎት ቅድሚያ መስጠት እንዳለብን ነው ያስተማሩንና ጸሎት ምን ጊዜም በየጊዜው ጠዋትን ስንነሳም እንዲሁም ደግሞ ከስራ መልስም ሊሆን ይችላል ወይም ማታም ስንተኛ ጸሎት አድርገን መተኛት እንዳለብን በጸሎት ጊዜያቶች ሁላችንም ከቻልን ስለዚህ ጸሎት ማድረግ እንዳለብን ነው። እንዲሁም ደግሞ ሌላው ቢቀር ደግሞ ቢያንስ በ24 ሰዓት ውስጥ እንኳን እግዚአብሔር ጋር ለመገናኘት 30 ደቂቃም ሊሆን ይችላል ወይም ደግሞ ጊዜ ካለን ከ1 ሰዓት እስከ 2 ሰዓት ባለው ላይ ልንነጋገር ይገባል ማለት ነውና ጸሎት ዋነኛ የህይወታችን መሰረት መሆኑን ነው አባታችን በስነ ስርዓት ያው ያስተማሩን ማለት ነው። ለሳቸው ቃለ ህይወትን ያሰማልን። ቀጥታ ወደ ሌላ ቪዲዮ ወስዳችኋለሁ፣ ተከታተልን እንመለስ። በዚህ ዓለም ንግድም ሐሳብም ትምህርትም ዕውቀትም መውደቅ አለው፣ መነሳት አለው። ሁሉም ነገር መማርም መነገድም ማረስም መቆፈርም መመንኮስም መቀሰስም መጳጳስም ሁሉም ጎዳና ነው። እሾህ አለው፣ እንቅፋት አለው። ፈሪ የሆነ ሰው አይ በቃ ይሄንን ያልጀምረውም ያለ ሰው የትም አይደርስም። እዚህ አባታችን እዚህ ላይ ያሉት ሁሉም ጎዳና ነው ያሉት እውነት ነው። ጎዳና ማለት ያው መንገድ ነውና ሁሉም ነገር መንገድ ነው። ያው ፍጻሜው ሲደርስ ሁሉም ያቆማል እንደማለት ነውና እንጨርሰው። ምን ይባላልው ማለትን እግዚአብሔር ምን ይለኛል እንጂ ሰው ምን ይለኛል ያለ ማለትን ያልተወሰው ማድረግ አይችልም። የሰው ልጅ ሁልጊዜም እንኳን ጓደኛው ላይ ከእግዚአብሔር ላይ ሐሳብ የሚሰጥ ፍጡር ነው። እውነት ነው። ሰዎች ስለሚያወሩት ጉዳይ መጨነቅ ሳይሆን እኔና እግዚአብሔር እንዴት ሆነን እየኖርን ነው የሚለውን ነው ማሰብ። ሰው የፈለገውን ማውራት ይችላል። እኛ ግን መስራት ያለብን የራሳችን። ስለዚህ ከፈሪነት መጠበቅ፣ ሰው ምን ይለኛል የሚለው ወይም እንዲህ ቢገጥመኝሳ ብዋረድሳ አሬባስ አልነካካ አለ ማለት የምንችለውን ነገር በእግዚአብሔር አምነን ሰው አማክረን አቅደን መስራት። የተበላሸ ይበላሽ፣ የተረፈው ይተርፋል። እንደዚህ መሞከር። አሁን ብዙ ሰው ራሱ በእኛ ቤት ያለው ሰው ሁሉ የባስ አስተምሬ ከሚበላሽ አብድ በአርም ሞቱ ይመስል ጠቢበ ተብዬ ብኖር ይሻለኛል።
በዝምታ ሊቅ ብባል ይሻላል እንደው አይ ሊቁ ገሌ አባታቸው ነው የማይናገሩ ብባል ይሻላል ብሎ ተጎልቶ እንደዚህ አይደለም መናገር። ተናገር፣ ሃይማኖት ከሆነ ከተማርከው ተናገር። እግዚአብሔርን እየፈሩ እግዚአብሔርን መፍራት ነው እንጂ ሰው መፍራት ያበላሻል። ሁልጊዜ እየተሰቀቁ ቢኖር መሻሻል የለም። እውነት ነው። እንግዲህ አባታችን እንደሰማችኋቸው ናቸው። በዚህ ዓለም ላይ ስንኖር አንዴ ልንነሳ እንችላለን፣ አንዴ ልንወድቅ እንችላለን። ሁሉም ያው ጎዳና ነው ያሉት ከመውደቅም ከመነሳትም ጋር የተያያዘ ነገር ስለሆነ ማለት ነው። ሁሉም ማረስም መቆፈርም መደቆንም መቀሰስም መበጠስም ያሉት ነገር ትክክል ነው እና በዚህ ዓለም ላይ ውድቀት አለ፣ መነሳት አለ። ያው ነገር ግን እግዚአብሔር ምን ይለኛል ማለት ከእግዚአብሔር ጋር ያለኝ ግንኙነት ምንድን ነው የሚለውን ማሰብ እንጂ ሰው ምን ይለኛል በሕይወታችን ሰው ምን ይለኛል ብለን አንድ ነገር ማድረግ እንደሌለብን ነው ትልቅ ትምህርት የሰጡንና በዚህ ላይ ትልቅ ትምህርት እንደወሰዳችሁ ተስፋ አደርጋለሁ። ለአባታችን ቃል ያሰማልን። አሁንም ቀጥሎ ሌላ ቪዲዮ አለ፣ እሱን አይተን እንመለሳለን። አንድ ሰው ስጋው ደሙ ለመቀበል ተዘጋጅቶ ከንስሐ አባቱ ጋር ተነጋግሮ ቀኖናውን ጨርሶ ፈጽሞ ስግደቱን፣ ጾሙን፣ ምጽዋቱን ሁሉን ጨርሶ ሊቀበል ለማስቀደስ እየመጣ መንገድ ላይ እንቅፋት ቢመታው ለማስቀደስ እና ስጋው ደግሞ ለመቀበል እየመጣ መንገድ ላይ ቢነስረው እየመጣች ሴቶች ከሆኑ ደግሞ ድንገት የወር ልማዳቸው ቢመጣ በህመም ሊመጣ ይችላል፣ በምቾት ሊመጣ ይችላል። በምንበላው እንግዲህ እዚህ ላይ አባታችን እንዳሉት አንድ ሰው ማለት ስጋው ደሙን ለመውሰድ ለመቁረብ ማለት ነው ቀኖናውን ጨርሶ በሚሄድበት ጊዜ እንቅፋት ቢመታው ወይም ደግሞ ነስር ቢነስረው ስጋው ደሙን ይወስዳሉ ወይ የሚል ነገር ነው ያለውና ምናልባት ሁላችሁም ሐሳባችሁ እንድትሰጡበት ኮሜንት ላይ ያስቀምጣችሁ እንድትሄዱ ቀጥሎ ያለውን ቪዲዮ እንግዲህ አባታችን ያስረዱልን። እንጠጣው ነገር ሊመጣ ይችላል። ቀኑን አዛብቶ ድንገት የወር ልማድ ቢመጣ አይኔ ንስሐ ገብቻለሁ ለካህኑ ተናግሬያለሁ ዛሬ መቀበል አለብኝ ብሎ በድፍረት እንዳይቀበል በዛች ዕለት ሳይቀበል ታምሯን ሰምቶ እንደተቀበለ ይሆንለታል። እግዚአብሔር ይችላል አይችልም? ሁሉ ነገር ጨርሻለሁ ብሎ ቢያስብም እንዳይቀበል ነው ያሉት አባታችንና እዚህ ላይ ያው ቀይ መስመር ስለሚያስፈልገው ማለት ነውና እንጨርስ። ቸር ነው ቸር አይደለም ቸር ነው እንዳያዝን አይ ልቀበል ተዘጋጅቼ መጥቼ እንዴት ጉድ ያደርገኛል ሰይጣን ብሎ አይዘን ለዕለቱ እንደተቀበለ ቆጥርለታለሁ አለ እግዚአብሔር። ለዛ ዕለት ነው። በሚቀጥለው ግን መጥቶ ይቀበላል። አሁን ሰዎች የሚመስላቸው ምንድነው? ሁሉ ጊዜ እየሰማ ሂድ አትቀበል መስሏል። እንደሱ የለም። በዚህች ዕለት ነው። ይሄ ደግሞ የተነገረው ተዘጋጅቶ ለመጣ ነው። ሌሎች እኮ ሳይጠሩ ነው አቤት የሚሉት። ተዘጋጅቶ ለመጣ ነው። ንስሐ ገብቶ ተዘጋጅቶ ለመጣ ሰው ማለት ነው። ተዘጋጅተ መጣ እንዳይከፋ ባትቀበል ታምሯን ሰምተ ወደ ቤት ሂድ። ለዕለቱ እንደተቀበልክ ይሆንልሃል። እዚህ ላይ ታምሯን ማለት የእመቤታችን የቅድስት ድንግል ማርያም ታምረ ማርያም ያው ስጋው ደሙን ባንወስድም ስጋው ደሙን እንደመቀበል ነውና ስጋ ወደሙን እንደተቀበለ ይቆጠርለታል ስለሚል ቃሉም ያው ታምረ ማርያም ሲነበብ እንደምንሰማው ስለዚህ ስጋው ደሙን መውሰድ እና ታምሯን መስማት ያው ልዩነት እንደሌለው ነው አባቶችም ቤተክርስቲያንም የምታስተምረን ማለት ነው። ይሄ ቸርነት ነው እንጂ ታምረ ማርያም ጸረ ወንጌል ሆኖ አይደለም። እሺ እንግዲህ እንደሰማችሁት ነው አባታችን በጥሩ ሁኔታ ነው ትምህርቱን የሰጡልን። እንግዲህ ስጋው ደሙን ለመውሰድ አስበን ከንስሐ አባታችን ጋር ተነጋግረን ያለው ነገር ጨርሰን በምንሄድበት ወቅት እነዚህ ችግሮች ቢያጋጥሙን ምን ማድረግ እንዳለብን ነው በቀጥታ ያው አማርኛውን በአማርኛ መተርጎም እንዳይሆንብኝ እንጂ በቀጥታ ያስረዱን። ስለዚህ ምንም ቢሆን እንግዲህ እግዚአብሔር የፈቀደው ነው ሁሉም የሚሆነው። ስለዚህ ቤተክርስቲያን ሄደን በስነ ስርዓቱ ታምረ ማርያም ሰምተን መመለሳችን ለኛ ስጋው ደሙን እንደምንወስድ ይቆጠርለታል። ቃለ ሕይወትን ያሰማልን። ቀጥሎ ሌላ ቪዲዮ አለ፣ ይሄን አይተን እንመለሳለን።
ከዚህ ቤተክርስቲያን አፈንግጦ የወጣ ሰው ሲናገር የሰማሁት ነው። በተለይ አእምሮዬ ውስጥ ያለው ይሄ ተራራ በመዞር አትጸድቅም፣ ለድሃ በማብላት የተጠማ በማጠጣት በጎ ስራ ሰራው ብለህ አትጸድቅም፣ ጽድቅህ ክርስቶስ ኢየሱስ ብቻ ነው እያለ ጣራ የሚሰነጥቅ ንግግር ሲያደርግ ሰምቼ አዘንኩ። መጽደቅ ነው ቁም ነገሩ። የተራበ ካላበላ የተጠማ ካላጠጣ ዘይት እጁ ላይ ከሌለ አንድ ሰው የገነት የመንግስተ ሰማያት በር ሊቆለፍበት ይችላል። እኛ አይደለም ምንለው ይሄው ለኔ ከተናናሾች ለአንዱ አላደረጋችሁ ለኔ አላደረጋችሁ። እዚህ ላይ አባታችን እንግዲህ እንደሚሉት ምንድነው በሌሎች ሃይማኖቶች አስተምሮ ያሉትን ነገሮች ነው። ለምሳሌ በእምነት ብቻ እንጂ በስራ ጽድቅ የለም ለሚሉ ማለት ነውና እኛ ደግሞ በስራም መጽደቅም አለ። ይሄን ያው መጽሐፍ ቅዱስ ላይ የተጠቀሰ ነገር ስላለው ስለዚህ ይሄን ነው የሚያስረዱልን ማለት ነው። እንከታተል። ጻድቃንን ደግሞ ምን ይላቸዋል? በአምስቱም ሕዋሳቶቻቸው ስራ የሰሩ ዘይት ከማሰሮ ጋር ያላቸውን ደግሞ እነሱም መቼ ተረባይተን ብለው በትህትና ይናገራሉ። ለእነዚህ ከታናናሾች ከረሃብተኞች ወይም ደግሞ ከታመሙት ለአንዱ ያደረጋችሁት በጎ ስራ ለኔ ያደረጋችሁት ይላቸዋል። መንግስተ ሰማያት ይገባሉ። አያችሁት? በጎ ስራ መንግስተ ሰማያትን ሊያሳጣም ይችላል፣ ሊያስገባም ይችላል። እኛ ተፈላስፈን አይደለም፣ ቃል በቃል እዚህ ላይ ያው በጎ ስራ ምንድነው መንግስተ ሰማያትን ሊያሳጣም ይችላል፣ ሊያስገኝም ይችላል ነው። ስለዚህ ሁላችንም በጎ ስራዎችን መስራት እንዳለብን ነው እዚህ መልእክቱ የሚያስተላልፈውና ወደ ቪዲዮ አይደለም፣ ቃል በቃል የተቀመጠ ነው። ስለዚህ ክርስቲያኖች ዘይት እንዳይጎለን ክርስቶስ አምላካችን በመጣ ጊዜ የሚያጸድቀን ማሰሮ ብቻ አይደለም። ምን ብቻ አይደለም አልኳችሁ? ማሰሮ ሃይማኖት ነው። ይሄን እንዳትረሱ። ማሰሮ ምንድነው አልኳችሁ? ሃይማኖት ብቻውን አያድንም። ከሃይማኖታችን ጋራ ዘይት ያስፈልገናል። ዘይቱ በጎ ስራ ነው። በጎ ስራ አያስፈልግም የሚል ይሄ ከንቱ ዓለም ምን ለማለት እንደሆነ ግልጽ ሆኖ ይግባችሁ ክርስቲያኖች፣ ግልጽ ሆኖ ይግባችሁ። ይሄንን ትምህርት የጀመረው አውሮፓ ዛሬ ላይ ምን እንዳለ ታውቃላችሁ? ብንራብ ያበሉናል፣ ብንጠማ ያጠጡናል ይመስለኛል አይደል? ብንራብ ያበሉናል። የዛሬውን ያርገውና ሰሞነኛው ዜናው ግን የራሱ ጉዳይ ነገር ነው መሰለኝ። ግን ደግሞ በርካታ የረድኤት ድርጅቶች አሉ ከምዕራቡ ዓለም። እውነት ነው። እዚህ ላይ ምንድነው ለተራበ አብሉ፣ ለታረዘ አልብሱ ነው፣ ለታሰረ ጠይቁ የሚል ነገር እንግዲህ አለና ዝሮ ዝሮ ይህን ከዘነጋን በጣም ከባድ ነገር ነው የሚሆነው ማለት ነው። ስለዚህ በስራ መጽደቅ የለም፣ በሃይማኖት ብቻ ማለት በእምነት ብቻ እንጨርሰው። በጎ ስራ ሲሰሩ እግዚአብሔር ዋጋ ይሰጠናል ብለው እንዳልሆነ ታውቃላችሁ። ሰብአዊነት ነው ወይ ደግሞ የፖለቲካ ትርፍና ኪሳራ ተሰልቶ ነው ሰዎች በጎ ስራ የሚሰሩት? ይሄ ብቻ አይደለም። በጎ ስራ ለእግዚአብሔር ብሎ መስራት አለመስራት ብቻ ሳይሆን ሰዎች ምን አይነት አመለካከት አላቸው? ስለ ሃይማኖት ያላቸው ነገር በጣም የተዛባ ሆኗል። ይሄ ሐሳብ በበቀለበት በአውሮፓ ምድር ላይ ሃይማኖት ዋጋ አጥቷል። ለምን? በጎነትን እያስተማረ ስላልሆነ። ስለዚህ ያያችሁት ይሄ ፕሮቴስታንቲዝም በበቀለበት ምድር ላይ በጎ ስራ ከሃይማኖት ሳይሆን የሚመነጨው ከሰብአዊነት ብቻ ሆነ። ያሳዝናል። ክርስቲያኖች ሰብአዊነት ባለቤት አጣ፣ ተቀባይ አጣ። ማን ነው ተቀባዩ? ፖለቲካ። የበጎ ስራ ባለቤት እግዚአብሔር መሆኑ ተረሳ። ይሄን ማን ያደረገው? በስራ አትጸድቅም የሚለው የእነንትና ትምህርት። በስራው ካልጸደቀ ለፖለቲካ ትርፍ ያደርገዋል እንጂ እዚህ ዓለም ላይ ትርፍና ኪሳራውን አስልቶ ያደርገዋል እንጂ እግዚአብሔር ያየኛል ብሎ ለምን ያደርገዋል በጎ ስራውን? እዚህ ላይ እውነት ነው አባታችን የተናገሩትና ትክክል ነው። እንግዲህ ኳልኩሌሽን ሰርተን ነው የምንንቀሳቀሰው እንደማለት ነው። ምክንያቱም እንደዚህ ብናደርግ በእምነት እንጂ በስራ አንድንም ከተባለ ያው ትርፍና ኪሳራችን እያሰላን ነው የምንሄደውና አባታችን ቃለ ሕይወትን ያሰማልን። በጣም ጥሩ ትምህርት ነው የሰጡልን። በእድሜ ጸጋ ያቆይልን። አሁንም ወደ ቀጣይ ቪዲዮ ጋብዛችኋለን። ይህን አይተን እንመለስ። መሰረታዊ ሀሳባችን አለበት። ባለትዳር ድሃ አይጸድቅም። ሌላው ደግሞ እስኪ እዩት። አሁን ቅርብ ጊዜ አይደለም የተሰጠው ትምህርቱ ቆይቷል። ነገር ግን ባለትዳር ድሃ አይጸድቅም ይላል አባታችንና እስኪ ሰምተነው እንመለስና በስነ ስርዓት የሚሉትን አዳምጠን እንመለሳለን። የመነኩሴውን ሳቃችሁ እስኪ የእናንተውን ማን ይሳቅ? ራሳችሁ መልሳችሁ። መከራ እኮ ነው። ባለትዳርም ከደህየ እንዴት ነው? ጥያቄ አለኝ። እንዴት ነው? አግብተሃል አይደል? አዎ።
ፍላጎት አለ? አዎ እኮ ሚስትስ? ኧረ ፍላጎት አለ። ልጆችም እየመጡ ነው። እሺ ፍላጎት ይዘው ነው፣ ሆድም ይዘው ነው የሚመጡት። የሚገርም ዝም ብሎ የሚመጣ ሰው የለም። የዚህ ሁሉ ፍላጎት ማሟላት ይከብድሃል ካልሰራ፣ ሀብት ካላገኘ፣ ገንዘብ ካልያዝክ ትቸገራለህ። በዚህ ሰዓት ምን ትሆናለህ? ክርስትናን ታፈርሳለህ። ምን ብለህ? ጉቦ ትበላለህ፣ ታጨረብራለህ፣ ትቀማለህ፣ ትሰርቃለህ፣ ታታልላለህ፣ በሐሰት ትመሰክራለህ። በዚህ ሰዓት ጽድቅ አድርገህ ደግሞ ትናገራለህ። ምን ብለህ? እኔ እኮ እንደዚህ ባደረገው እኮ ልጆቼ ጦም ከሚያድሩ ብዬ ነው። ስለ ልጆቼ ብዬ ስለሆነ እግዚአብሔር ያውቃል እኮ ራሱ። አየህ፣ በጽድቅ ሸፈንከው ኃጢአት፣ ጽድቅ አስመስለህ ማለት ነው። የለም የለም፣ መጽሐፍ ይሄን አይለንም። እግዚኦ መኑ ያሐድር ውስተ ጽላሎትከ ወመኑ ያጸልል ውስተ ደብረ መቅደስከ ዘንጹሕ ልቡ ወንጹሕ ደይሁ ወዘየሐውር ጽድቀ ወዘይነብብ ጽድቀ በልቡ ወዘይገብረ እኩየ ዲበ ወዘያጻለ አዝማዲሁ ወዘምኑን በቅድሜሁ እኩይ ዘያፈርሆሙ ዘያከብሮሙ ለፈሪሃነ እግዚአብሔር ዘይምህል ለቢጹ ወይሄሱ ወዘይለቃህ ወርቁ በርዴ ወዘይነሳ ህልያለ በላይ ለቢጹ ወዘይምህል ለቢጹ ወይሄሱ ዘይገብር ከመዝ እይታወቅ ለአለ። ይህን ያለን መጽሐፍ ምን አለ? አቤቱ በመንግስተ ሰማይ የሚኖር ማን ነው? ወደ መመስገኛህ ቦታ የሚገባ ማን ነው ብሎ ይጠይቃል ነብዩ። ተሰጥኦ መንፈስ ቅዱስ። መንፈስ ቅዱስ ይመልስና በንጹህ የሚሄድ በንጹህ እጆቹም ንጹህ የሆኑ በልቡም እውነትን የሚናገር በልቡም እውነትን የሚናገር በሽንገላ የማይናገር እውነትን የሚናገር ምሎ የማይከዳ እግዚአብሔርን የሚፈሩትን የሚያከብር በአራጣ ገንዘቡን ያላበደረ በአራጣ ተመልከቱ፣ ለባልንጀራው ምሎ ያልከዳ እንዲህ ያደረገ እሱ ሳይታወቅ በመንግስቴ ይኖራል ይላል። ሁከተ ነፍስ ሳያገኘው ይኖራል ይላል። እህል ያፈርሳል። ለምን? ድሃ በመሆኑ የቤት ኪራይ የምናምን የሚባለው ይመጣል። በዛው ደግሞ ወይ ደግሞ ኑሮ ውድነት የሚባለው እዚሁ ተከትሎ ይመጣል። አየህ። ስለዚህ ገንዘብ ተሰርቶ በትክክለኛው መንገድ ተገኝቶ ሀብት ያለ መሆን ኃጢአት አይደለም። ለቤት የሚገባውን መያዝ፣ ከዛም በላይ ደግሞ ለሌላውን በምትረዳው ገንዘብ መስራት። ይህንን ቅዱስ ጳውሎስም አስተምሮታል። ለልጁ ጢሞቴዎስ ሲነግር የዚህ ዓለም ባለጸጎችን በያዙት ሌላው ይረዱ ዘንድ አስተምራቸው፣ ምከራቸው ብሎ ነው ያስተማረው። አያችሁ፣ ያለን ይበቃናል። አንድ ትምህርት ነው። ብዙ ይዘን ደግሞ ሌላውን መርዳት ሌላ ትምህርት ነው። ይህን ማጣጣም ያስፈልጋል እንጂ ስንፍናን በጥቅስ መሸፈን አያስፈልግም። አንዳንዶች የሚጠቅሱት ደግሞ ዓለም ኃላፊ ናት ብለው ይጠቅሱና አዎ ኃላፊ ናት፣ አዎ ኃላፊ ከሆነች ከያዝከው ሰጥ መልሱ ይሄ ነው። ኃላፊ ናት ካለ በኋላ ይጨፍራል። የሚገርም ነው። ኃላፊ ናት ካለ በኋላ ይሰርቃል። ስራ ነው የሚልህ እኔ በጌጠኛ ቤት ልማት ይሁን የተባለ በቅዱሱ መጽሐፍ ሲነገር ይሄ በጣም ማስተዋስ ያስፈልጋል። ኦርቶዶክሳዊ አሁን አንዳንድ ጊዜ ዝም ብሎ ጥቅስ እየመዘዘ እንደ ፕሮቴስታንት የማይገባውን ነገር ይዞ ዝም ብሎ የሚጠፋ ሰው አለ። አይደለም፣ መሰረታዊ ገንዘብ ያስፈልገዋል። በቃ ይህን አቋም መያዝ መቻል አለበት። ገንዘብ ከመንፈሳዊ ሕይወት አያርቀውም ለትክክለኛ ሰው። ውሸተኛ ከሆንክ ድሃም ብትሆን ኃጢአት መስራት አይቀርም። አሁን አልኩ እኮ ይኸው ገንዘብ ያለው ጻድቅ አለ፣ ድሃ ሆኖ ኃጥእ አለ። ለዛ ነው ክርስቶስም በሉቃስ ወንጌል ምዕራፍ 9 ቁጥር 16 ላይ እንዲህ በማለት ይናገራል። እስመ ውሉደ ዓለም ይጠበቡ በዓለሞሙ እሙሉደ ብርሃን። የዚህ ዓለም ልጆች ክርስቲያኖች ዓለምን ንቀው መንነው ከሚኖሩ ከብርሃን ልጆች ከመነኮሳት በልጠው ተገኙ ይላል። ለምን? መነኩሴ ፈቃድ ቢነሳበት ሰግዶ ደረት ደቅቶ አልቅሶ ነው እንግዲህ እንደሰማችሁት ነው የአባታችን ትምህርትና ያው ትንሽ እንትን ስላለኝ ነው የሚችል ይያት የመጣውና እውነት ነው። ባለትዳር እንግዲህ ድሃ አይጸድቅም ካልሰራ ነው። በስነ ስርዓት በሚገባው መንገድ ሰርተን ራሳችን ቤተሰባችን ሰርቫይቭ ማድረግ እንዳለብን እና ያው በትክክለኛው መንገድ ማለት ነው። ማለት ያ ማለት ምንድነው? በትክክለኛ መንገድ ሲባል ስራ ለፍተን ጥረንግረን ባገኘ ነው ነገር ላይ ማለት ነውና ስለዚህ እንግዲህ ባለትዳር የሆናችሁ ያው እየሰራችሁ ኑሯችሁን ማሸነፍ እንዳለባችሁ ነው መልእክቱ። ያው
ያስተላለፉልን አባታችንና ቃለ ሕይወትን ያሰማልን፣ ረጅም እድሜና ጤና ይስጥልን። ከዚህ ቀጥሎ ሌላ ቪዲዮ አለ፣ እሱንም አይተን እንመለሳለን። የኛ ነገር ይሄን ጸበል ስንሄድ ሰላምታችን ሁሉ ማማሩ ደህና ናችሁ፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ለስላሳ እንመስላለን። ቀጣፊ እኮ ነን እኛ። እውነት ነው፣ ቀጣፊዎች ነን። ሲያመን አይደለም ስንያዝ መልካም እንሆናለን። ደግሞ ስንቸገር ደግሞ በመለከት ነጋሪት እናስጎስማለን። ይሄ ነው የመሬቱን ስንረግጠው እንኳን ልክ መጠን የለንም። የእሱን ውለታ የሚያስብለት የለም። ክርስቶስን አስቀምጠን እንጣላለን፣ እንባላለን። እማናደርገው ኃጢአት የለም። እማናደርገው እግዚአብሔር ማደሪያ አቶ ከኛ እስኪለይ ድረስ እንበድላለን። ማደሪያ እስኪያጣ ድረስ አፄ ቴዎድሮስ ደብረታቦር መድኃኔዓለምን ያሰሩት እሳቸው ናቸው እና ሲያሰሩ ድንጋይ ህዝቡ ያመጣል። ሲያመጣ እሳቸው ቁጭ ብለው ድንጋይ ያስመጣሉ። ሲያስመጡ አንዱ ገበሬ ድንጋይ ተሸክሞ ያመጣል። ኋላ ሲያመጣ እሳቸው በዚህ ችሎት ገጥሟቸው ሲያዩ ሰውየውን አላየዋሉ። ተሸክሞ መጥቶ አላየው ሲሉ ዙሮ ተሸክሞ ዞት ሄደ። ተመልሶ ዞት መጣ፣ ደግሞ ይዞት ሄደ። ሶስተኛ እዞ ሲመጣ ለካ አይተውታል። የጎሪጥ አንተ ጣለው ዝም ብለህ መድኃኔዓለም አይተዋል አሉት። አዎ የአባታችን ትምህርት እውነት ነው። ተከታተልን ተመልሰናል። እና ምንድነው ያው አንዳንዴ ጻድቅ መስለን የምንታየው ነገር ማለት ነው በውስጣችን ብዙ ነገር ተሸክመን እያለ ነገር ግን ለምሳሌ ከንስሐ አባታችን ጋር ሆነን ሊሆን ይችላል፣ ወይም ደግሞ ቤተክርስቲያን አካባቢ ካሉ አባቶች ጋር ሊሆን ይችላል። ስለዚህ ሰላምታችን ያማረ የጣፈጠ ሆነን እንትን እንላለን እና ይሄ እውነት ነው፣ መስተካከል ያለበት ነገር ነው። ትክክለኛ ህይወታችን ኑሯችን ህይወታችን መኖር እንዳለብን እንጂ ከዛ ውጭ አስመስሎ መኖሩ ብዙም ያው የሚያስኬድ ነገር ስላልሆነ አባታችን ያው የሳቁም ቢሆን ትንሽ ኮርኮም አድርገውናል። ክብር ለሳቸው ይሁን እና ያው ኃጢአታችን ገልጸን ለንስሐ አባቶቻችን ተናዘን ስጋ ወደሙን ወስደን እንግዲህ ወደ ቤቱ እንድንመለስ ትክክለኛ ህይወታችን የምንኖር ያደርገን ዘንድ ፈጣሪን እንማጸናለን እና ለአባታችን ቃለ ሕይወት ያሰማልን። ሌላ ቪዲዮ አለ፣ ተከታትለን እንመለስ። ከተሜ ወደ አቅመ አዳም አቅመ ሔዋን ሲደርስ ለጋብቻ ፍላጎት ሲደርስ ምን ያደርጋል? አሁን ያለው ሃይ ሃይ ይላል። በእንትን ማለት ነው ምንድነው? በሶሻል ሚዲያ በምንድነው ሃይ ይላል። በቃ ቻት ይልካል፣ ከዚያ አበባ ይልካል። ከዚያ ከተመለሰለት የሆነ መጽሐፍ ቅዱስ ቀስ የኔው ብሎ የሆነ ለእመቤታችን የተጠቀሰው ለሁለት እንትና የኔው ብሎ ይልካል። ከዚያ እየቀጠለ ይሄዳል። ከዚያ ደግሞ በቃ ከዚያ ሞቷል ለቁ ደግሞ ይልካል። እውነት ነው። እዚህ ላይ ለእመቤታችን ቅድስት ድንግል ማርያም የተጠቀሱትን ነገሮች አንስተን ያው ለፍቅረኞቻችን እንደምንል አባታችን እንትን ያሉትና ለማንኛውም ሙሉውን ቪዲዮ እንስማ። ውሸቱን ነው ይሄ ይታወቃል፣ ውሸቱ እንደሆነ እህቶቻችንም ታውቁታላችሁ፣ ግን ትሸወዳላችሁ። ጆሮአችሁን ስለምታምኑ ትሸወዳላችሁ። ጆሮአችሁ በጣም እውነት ይመስላችኋል። እናታችን ሔዋን በቃ ዕፀ በለስን ብትበሉ አምላክ ትሆናላችሁ ሲል ነው ብላ እንዳለችው መምህር ደጉ ዓለም ካሳ ምን ይላሉ? ሞኝ እንደ አዳም የዋህና ብልህ እንደ ክርስቶስ እዚህ ላይ አባታችን እንግዲህ ያው በእንትንም እያዋዙ እንትን ቢሉንም ከአዳምና ከሔዋን ያለውን ስህተት እያዋዙ በድንግል ማርያም እንዲሁም ደግሞ ዛሬ ላይ ስላለው ስለ ጋብቻ ሁኔታ ነው እነዚህን ነገሮች እያጣቀሱ እያዋዙ በደንብ አድርገው የሚያስተምሩን እና በስነ ስርዓት እንከታተላቸው። መሰሪና ብልጥነት እንደ ዲያብሎስ ይላሉ። መሰሪ ከሆነ ሰው እንደ ዲያብሎስ ሆኗል አሉ። ሞኝ ከሆነ እንደ አዳም ሆኗል። ሞኝ ቅጠል በልተህ ትሆናለህ ሲለው ከተሆነማ እስኪ ሞክር እናሳየኝ እኔም ቀጥላለሁ አይልም ይላሉ። የሚቻለውን ሩቅ ሆኖ ይደናገራል። ገጠሩ ላይ ላስታውሳችሁ፣ ምናልባት ንቀን የመጣ ነው ስለሆነ ወጣቶችም ስላላችሁ ብዙዎች ገጠር ላይ ምን ይደረጋል? አንድ እናት አባት ልጃቸው አቅመ አዳም ሲደርስ ምንድነው የሚሉት? ልጃችን ደረሰ ምን እናርግ ብለው ያስባሉ። ከዚያ በኋላ አውጥተው አውርደው ማንን እናርግልን እናጋባው ብለው ያስቡ የገሌሊቱን አይሆንም። እንዲሁም እዚህ ላይ እንዲሁም በገጠርና በከተማ ያለውን የጋብቻ ስርዓት ጭምር ነው ያብራሩ የሚገልጹልን እና በጣም አስፈላጊም ስለሆነ ያው የእግዚአብሔር ቃል ወይም ስርዓታችን አስፈላጊ እንደመሆኑ መጠን ስለዚህ በንቃቱ ነን እንከታተላቸው። የገሌሊት እሷ እንዲያው ቁም ነገር የለ ውሃ ስቀዳ ይሸክመኛል ጠባይዋ ትትነዋ እንዲያው አንድ ቀን አልፌ ሲሄድም ቆርጫ አልሄድም ብላ እንዲያው ቁም አሳልፈኛል እሷ ተውን ብለው ይመርጣሉ። ከዚያ በኋላ አጭታ ያስነሱና
አያገሊን አስነስተው እባክህ የእንትና ልጅ ጭልን እባክህ መልእክተኛ ሆንልን ብለው ከወገን መካከል አስነስተው ይሰዳሉ። እንግዳ እንደሚመጣ ለቤተሰብ ኢንፎርሜሽን ይደርሳል። ለሴቷ ቤተሰብ እንግዶች ይመጣሉ ከቤቷ አይጥፋ ይባላል። አስባችሁታል? እናትና አባት የአብና የመንፈስ ቅዱስ ምሳሌ ናቸው። የሚታጭለት የወልድ ምሳሌ ነው። ሴት መፈለግ ደግሞ ሻመረመረ እንዳንቺ ያላገኘው አይደለ? የምትታጨው ድንግል ማርያም ነው። ማጨት የቅዱስ ገብርኤል ምሳሌ ብስራት ነው። ኢንፎርሜሽን ትንቢተ ነቢያት። አሁን ይሄንን ኋላ ቀር ይለዋል ደግሞ ይሄ ከተሜው ደግሞ ይሄ ኋላ ቀር ነው። ወንጌል ነው ኋላ ቀር። ይሄ ራሱ መጠበቅ አለበት። ይሄ አንድ አካል ሆኖ ጥረት ነው። ኋላ ይቀጥልና የድና ያ እንግዶች መጥተው ጉዳይ አለን ይላሉ። ከቤት ግቡ ይባላል። አንገባም። የንጉስ መልእክት አለን እኮ ከቤት ግቡና አንገባም። ቅዱስ ገብርኤል እንደመጣ እመቤታችን ተጸንሻለሽ አለ እንዴ? አላለም። ቃል ሥጋ ሆነ። ከዛ ዙራ ሰማችሁ። ቃል ሥጋ ሆነ። ከዛ ቃል ሥጋ ሆነ። ጉዳይ አለ ማለት እኮ እሱ ነው። በኋላ ምንድነው ጉዳያቸው? አያገሌ እንዲህ የሚባል ልጅ አለው ሙያው እንዲህ አይነት ነው እና ከእናንተ ብንጓለን ብንዛምድ ብለን ማስተናል ፍቀዱልን ይላሉ። ማን ይወልድ ማን ይጠይቋቸው። ገሌ ይወልድ ገሌ ሰባት ወልድ ይጠይቋቸዋል። ቅዱስ ገብርኤል እንደመጣ ራሱ ወልድን ምን አላት እመቤታችን? ከዳዊት ዙፋን የሚወለድ በዳዊት ዙፋን መንግስቱ ምጸና የአብ ልጁ ነው እርሱ ወደ አንቺ ይመጣል አይደለ? የዘረዘረ ሙያውን እኮ ነው የተናገረው። አምላክ ነው የአብ ልጅ ነው ምናምን እያለ ሙያውን እየዘረዘረ ነገራል። ከዚያ በኋላ ቤተሰብ አይሆንም ይላል። እመቤታችን ሳይሆንም አይደል ያለችው? እንዴት ይሆናል አለች። ከዚያ ዙሪያውን እንዲህ ተከራከራ አስረዳት። ማን ይወልድ ማን? ክርስቶስ የማን ልጅ ነው? የአብርሃም ልጅ የይስሐቅ ልጅ የያዕቆብ ልጅ በስጋ የተወለደ በዘር የተቆጠረለት መሆኑን መናገር ነው። ኋላ ቀነ ቀጠሮ ይያዛል። የሰርግ ቀነ ቀጠሮ ይሄ 5500 ዘመን ከአዳም ጋር አምላካችን የያዘው ቀነ ቀጠሮ ምሳሌ ነው። ሙሽራው ሲመጣ ምን አድርጎ ይመጣል? ሚዜ ይዞ ይመጣል። ሙሽሪትስ ሚዜ ይዛ ትወጣለች፣ ሴት ሚዜዎቿን። በኋላ ለሙሽራውም ለሙሽሪትም ምን ይዘጋጃል? ከቤት ይወጣና ጫጉላ ይሰራል አይደለ? ገጠር ነገሩ ከተማ ይገጠር መስሎ ማወራው ለካ ከተማ ናችሁ አታውቁትም። ዘመድ ይኖራቸዋል መቼም አባቶች እዚህ ያሉት ያውቁታል። አለ አይደል? ይሄ አለ እነሱ ምስክር አሉ። እዚህ ላይ ያው ዓለማዊ ጋብቻ የሚመስለን ነገር ግን ለቅድስት ድንግል ማርያም እንግዲህ ደግሞ ስለ ቅዱስ ገብርኤል የተመለከተ ነገር ስለሆነ በስነ ስርዓት እንድትከታተሉት ነው በመሀል ማሳሰብ የሰጠኋችሁ ማለት ነው። ወደ ቪዲዮ እንመለስ። ወጣ ብሎ ጫጉላ ይሰራል፣ ድንኳን ይጣላል። እሺ በከተማ ደግሞ ይሰራና ጫጉላ ቤት ሙሽራዋ ለብሳ በሙሉ ተጎናጽፋ ነው ወደ ጫጉላ ቤት ትሄዳለች። ሙሽራውም ጫጉላ ቤት ይመጣል። የሙሽራው ሚዜዎቹ ይመጣሉ። የሙሽሪት ሚዜዎቹ ለምንድን ነው ከቤት ወጥተው ጫጉላ ቤት የሚሰራው? እመቤታችን ክርስቶስን የወለደችው ቤት ሳይሆን ዛሊጋባ ዳስ ተሰርቶላት ነው። የዚያ ምሳሌ ነው። የሙሽራው ሚዜዎች የመላእክት፣ የሙሽሪት ሚዜዎች የእረኞች የኖሎት ሚዜ አይተዋወቅም። ነውር ነው በሀገራችን። ሚዜ የሙሽሪትም የሙሽራም አይተዋወቅም። እንተዋወቅ ማን ትባላለች ማለት አይባልም። ይሄዱና ዝም ሙሽራችን ነው የሚሉት። ኖሎትና መላእክት ተዋውቀዋል እንዴ? ሳይተዋወቁ ነው ስብሐት ለእግዚአብሔር ያሉት። የዚያ ምሳሌ እኮ ነው። እንዲህ እየቀጠለ የሚያድግ ነው። ይሄ በጣም ይቀጥላል። ለምሳሌ ይሄ እየቀጠለ ይሄድና በኋላ ሙሽራዋ ለምንድን ነው ተጎናጽፋ አይኗ ብቻ ነው የሚያየው? ከተማዋ ራቁቷን ናት። ምሳሌ ስለሌላት ነው። የጣዖት ምሳሌ ልትሆን ትችላለች። ይችኛዋ ግን ገጠር ሙሽራዋ የድንግል ማርያም ምሳሌ ስለሆነች ተላብሳ አይኗ ብቻ ነው የሚያየው። ለምን? ጸጋን የተመላሽ ወይ ያላት ምሳሌ ስለሆነች፣ የጸጋ ምልዕተ ጸጋ ምሳሌ ስለሆነች። በኋላ በነጋው ለሙሽራው ስም ይወጣለታል። በአረ ሌላም አለ። ጫጉላ ቤት ሙሽሮች እያሉ ሙሽሪትና ሙሽራ ለማየት ሳንቲም የከፈላለ በገጠር። ለምንድን ነው ሳንቲም የከፈላችሁ? ሙሽራው ክርስቶስን ሙሽሪት ድንግል ማርያምን ለማየት ሰባ ሰገል ምን ከፍለዋል? እውነት ነው አለ። አሁን እዚህ ላይ ሳንቲም ከፍለን ነበር። በገጠር አካባቢ ሳንቲም ከፍለን ነው ሙሽራውን የምናያትና እሳቸው እውነታቸውን ነው የሚናገሩት ማለት ነው። ወርቅ፣ ዕጣን፣ ከርቤ የዚያ ምሳሌ እኮ ነው። ዕጣን ከርቤ የዚያ ምሳሌ። አየህ፣ ይህን እኮ ነው ኋላ ቀር የሚለው ከተሜ። ይህንን ኋላ ቀር የሚለው በኋላ ለሙሽራው ስም ያወጡለታል። ማን ይባል ስሙ እየተባለ እንተና እናት አባት ወጥሰው ተስፋዬ ምናምን መኩሪያ እያሉ ይጠሩታል እንደፈለጉት ስማቸው። እግዚአብሔር ቃል ቅድመ ዓለም ቃል ወልድ ይባል የነበረ በስጋ ሲመጣ ማን ተባለ? ክርስቶስ ኢየሱስ መድኃኔዓለም እያልጠራ ነው አይደል? ለአዲስ ኪዳን ስሙ ምሳሌ እኮ ነው። ሙሽራ የክርስቶስ ምሳሌ ስለሆነ በኋላ ሙሽራው ሙሽሪቷን ይዞ ሲሄድ ለምንድን ነው ሴት ሂዳ ከሙሽራው ቤት መጀመሪያ እሷ ማትገባው? ሙሽራው መጥቶ ከሴት ቤት የሚገባው ለምንድን ነው? ክርስቶስ መጀመሪያ ወደ ድንግል እመቤታችን መጣ እንጂ እመቤታችን ወደ ሰማይ መጀመሪያ አልሄደችማ። መለኮት ወደ ትስብእት መጣ እንጂ ትስብእት ወደ መለኮት አልሄደማ። የዚያ ምሳሌ እኮ ነው።
ይሄ በጣም የራቀ ምሳሌ ነው። ከዚያ በኋላ ሙሽራዋን ሲሸኙ ይዘምራሉ እናቶች፣ ጥላ ይዘው እንዳላይሽ ደመናው ዙሯል በላይሽ እያሉ አይደለ? ምንድነው የሚባለው ሌላ? ይሄ ማለት በደመና መንፈስ ቅዱስ የተዋጀች በፍጹም ምስጢር የተመሰጠረች እመቤታችን በዚህ ዓለም ልማድ በሴቶች ጠባይ አለመኗርን መግለጥ ነበረ። በኋላ የሚይዘው የሙሽራ አሳዳሪ የሚባል ታውቃላችሁ? የሙሽራ አሳዳሪ የሚባል የአሳዳሪው ጎልማሳ ነው፣ ጀግና ነው። ለሙሽራው የሚሆነውን በግ ሽልማት የሙሽራውን ሽልማት ማን ይዘዋል? ሻል ያለው ጎልማሳ በግ ይቀበላል። በግ ይቀበልና ጥሩምባውን እየነፋ ወደፊት ይጓዛል። ሙሽራውን ይዞ በኋላ እሱ በፊት እየተጓዘ ይሄዳል። ዮሐንስ መጥምቀ መለኮት እነሆ የእግዚአብሔር በግ እያለ አዋጅ እየነገረ የመጣው ምሳሌ እኮ ነው። ከዚያ ከቤት የመጣውን ይዞት የመጣውን በግ አርዶ አጎራዶ ለሚዜዎች የሚመግብ ደግሞ ማን ነው? ሙሽራ ነው። ሚዜዎች ይፈትኑታል ሙሽራውን። እስኪ ማረድ ይችላል አይችልም ብለው። ከዚያም ሙሽራው እችላለሁ ብሎ ችሎታውን ለማሳየት ራሱ አርዶ ሚዜዎችን ያበላል። እግዚአብሔር ቃልስ በቀራንዮ ራሱ መስዋዕት፣ ራሱ በግ፣ ራሱ ሰዋይ፣ ራሱ ካህን ስጋ ወደሙን የሰጠን ራሱ አይደለ? እሺ እንግዲህ አባታችን የሰጡልን ትምህርት በጣም የሚገርም ነው። ያው ላዩ ሲታይ ስለ ጋብቻ ይሁን እንጂ ውስጡ ግን ስለ እመቤታችን ስለ ቅድስት ድንግል ማርያም እንዲሁም ደግሞ ስለ ጌታችን ስለ ኢየሱስ ክርስቶስ ከሷ መወለዱን እንግዲህ ቃል ምንድነው ስጋዋን ነው የሚለው አይደለ? ስለዚህ ከዛ አዋስተው እንግዲህ በብዙ መልኩ ነው በገጠርም በከተማም ባሉ ስርዓቶች ምሳሌዎችን እያንዳንዱን ሰምተናልና በጣም እጅግ ጥሩም የሆነ ትምህርት ነበረ። ከመጀመሪያው ጀምሮ መልአኩ ቅዱስ ገብርኤል ወደ እሷ እንደተላከ የሚሉትን በዚህ ዓለም ባለው ነገር ላይም በገጠርም በከተማም ያሉትን ምሳሌዎችን እየሰጡ ያስተማሩን አባታችን በጣም የሚገርም ትምህርት ነውና ቃለ ሕይወትን ያሰማልን ብለናል። በእድሜ በጸጋ ይጠብቅልን። እሺ ቪዲዮአችን እንደቀጠለ ነው። መጨረሻ ቪዲዮ ይሆናል። በምርቃት እንለያያለን ማለት ነው። እናታችን ሰምተን ወደ መጨረሻው መርሃ ግብራችን እንሄዳለን። ሰላም የኢትዮጵያ ልጆች እንዴት ናችሁ? ውሎ ውሎ ተቤት ኖሮ ኖሮ ተመሬት እንዲሉ የውሎ ሰብሳቢ ቤት የእድሜ ሰብሳቢ ሞት ነው። ከቤት በላይ ተመሬት በላይ ሰብሳቢ እግዚአብሔር ነው። ለሽልማትም ሆነ ለፍርድ በመጨረሻ በሱ ፊት መቆማችን አይቀርም። ምክንያቱም እግዚአብሔር የሰው ሁሉ ግብ ነው። በወጣትነታቸው ሲባዝኑ የኖሩ በሽምግልናቸው እግዚአብሔር የት ነው ብለው ድጋፉን ይፈልጋሉ። በስልጣናቸው የተወገዱ አክብሮ የማያዋርደውን ጌታ ወዴት ነው ይላሉ። ሀብታቸውን የተቀሙ የማይነጥፈው ብልጥግና እግዚአብሔር ወዴት ነው ይላሉ። ሲዘፍኑ የኖሩ ዘምሬ በሞትኩት ይላሉ። ልጆቼ ሆይ እነ ሙሉ አቅም ወደ እግዚአብሔር መምጣት መታደል ነው። ቆስሎ ተመማረክ በሰላም እጅ መስጠት ተጉዳት ያድናል። ዓለም ስትተፋን ሳይሆን ስትፈልገን ተጇ ማምለጥ ጀግንነት ነው። ቤት ሲቃጠል ትንሽ ንብረት ይዞ የሚወጣ አለ። አንድ ራሱን የሚያስመልጥ ደግሞ አለ። ራሱንም ደግሞ የሚያጣ አለ። የእሳት ቀጠሮ ባለበት ዓለም ተነስልጣኑ ተነጉልበቱ ተነገንዘቡ የሚያመልጥ አለ። ሁሉም ከስሮ ራሱን የሚያስመልጥ አለ። የዘገየ ግን ራሱን ያጣል። ብዙ ሰው የእግዚአብሔርን ደጅ የሚረግጠው ሁለት ጊዜ ነው። ሁለቱንም ጊዜ ሲመጣ እሱ ራሱ አያውቀውም። ሁለቱንም ጊዜ የሚመጣው በሸክም ነው። ልጅ ሆኖ ሲጠመቅና ሞቶ በሳጥን ሰው በውድቀቱ ሰዓት ወደ እግዚአብሔር መንጣቱ እሱ ብቻ እንደሚሸከመው ስለሚያውቅ ነው። የካደውን እግዚአብሔርን ተቀበለኝ ብሎ ሲመጣ ምንም የማይሳቀቀው እግዚአብሔር የሚያዝንበት ስሜት የሌለው አምላክ ስለሆነ ሳይሆን የሚቀበልና ፍቅር የሆነ ይቅርታ አድራጊ ስለሆነ ነው። እሱ ለምን በደላችሁኝ ሳይሆን ለምን አልተመለሳችሁም የሚል አምላክ ነው። በደላችንን ተማመን የበለጠ ነገር አልፈለገብንም። ከበዱኝ ሰለችኝ የማይል አምላክ ስላለን እናመሰግናለን። ባህር ጠባቂዎች መዋኘት ባለመቻሉ የሰጠመውን ሰው ተሰመጠበት ስር ገብተው እንደሚዋጡት የሕያው አምላክ እግዚአብሔር እጅ ምድሬንና ትውልዴን ተሰጠመበት ያውጣው። የሚገርም ነው። እናታችን እንደምክርም እንዲሁም ደግሞ ምርቃትም ማለት ይቻላል እና እናታችን እንግዲህ ያቆይልን ብለናል። እግዚአብሔር ይስጥልን ለሰጡን ምክር ማለት ነው። እንግዲህ ቤተሰቦቻችን የዛሬው ፕሮግራማችን ይህን ይመስል ነበረ። በቀጣይ በአዳዲስ ቪዲዮ እንዲሁም ደግሞ ያስተምራሉ በምላቸው ቪዲዮዎች ላይ እስከምንገናኝ እኔ ከወዲሁ እየተሰናበትኩኝ ለቻናሉ ግን አዲስ የሆናችሁ የዕፀ ሕይወት ሚዲያ ሰብስክራይብ፣ ላይክ፣ ኮሜንት እያደረጋችሁ እንዲሁም ደግሞ ቪዲዮው
ጠቃሚ መስሎ ከታያችሁ ለሌሎች እንዲደርስ ሼር እያደረጋችሁ እንዲሁም ደግሞ ቻናሉ እንዲያድግ እንታግዙ እየጠየቅኩኝ የዛሬው ቪዲዮ እንግዲህ ይህን ይመስል ነበር ማለት ነው። በቀጣይ በአዳዲስ ቪዲዮዎች እንገናኛለን። ሰላም ሁኑልኝ። ቸር ሰንብቱ። አመሰግናለሁ ስለተከታተላችሁ። ባይ ባይ። መድኃኒት ዕፀ ሕይወት ዝንቱ